እንዴነሽ? አለነሽ? ሰላም ነው። ዙዜ እንዴነሽ? ደህና ነሽ? ደህና ናችሁ? አለነሽ? አብሽ ደህና ነሽ ወይ? እንዴት ነው? አለ እንዴት ነህ? አለ ደህና ነህ? ሁሉ ሰላም? ጥሩ ጊዜ አሳለፍክ? እሺ ስለውልንም ስልክ እያነሳሁ ነበር። በሰላም ነው አላየሁም ነው? እንግዲህ ቴክስት እየመለስክ ነበር። ቴክስት እየመለስክልኝ ነበረ። እሺ እንዴት ናችሁ? አለን ሄድ ብዬ እንግዲህ አንቺ ተዘጋጅታችሁ ጨርሳችሁ? አዎ እመጣለሁ ስላልሽኝ ነው የጠበቅነው። ተዘጋጅተናል። ያለው ነገር በስልክ እየተደዋወለን ጤንነቱ ምኑ ነግርሻለሁኝ። ለምን ጤንነቱ ስለሚያስጨንቅሽ አንቺን ማለት ነው። ከቤተሰብ ጋር መሆኑ ደግሞ ሞር የተሻለ ነው ብዬ ነው የማስበው። አንቺም ደግሞ በዚህ ታምኛለሽ ብዬ አስባለሁ አይደል? አይ ተማምናለሁ። ምንም ችግር የለውም። ግን እዚህ ከመጣ በኋላ እንዴት አየሽ? ደህና ነው አይደል? ይሻላል። በአንዴ እንደዚህ ማለት ይከብዳል። በሂደት ነው ነገሮች። ግን ቤተሰብ መሀል መሆኑ ይሻላል። እየተሻለ ይሄዳል። ያው ከእናት ከአባት ሲሆን ደግሞ የበለጠ አሪፍ ነው። ሁላችንም ቢሆን እኮ ያው ሲከፋን ስናዘን የሆነ ውስጣችን ሲረበሽ እናት አባታችን ጋር ሄደን ነው እረፍት የምናደርገው። ምክንያቱም ጸጥ ያለ ቦታ እንፈልጋለን እና ከምንም በላይ የሚረዳን ሰው እንፈልጋለን። ገብቶሻል አይደል? እናት አባት ደግሞ ያውቁናል። እንግዲያው ከልጅነት ጀምሮ እንግዲያው ጡት አጥብታ ያሳደገች እናት ስለ ልጇ ባህሪ፣ ስለ ልጇ ምንነት፣ ምን ሲሆን እንደሚከፋው፣ ምን ሲሆን እንደሚያዘን አባትም ልክ እንደዛ ድክ ሲል እያየ ያደገውን ገብቶሻል አይደል? ከነሱ የበለጠ እኛ መረዳት አንችልም። ተረዳሽኛ? ስለዛ አንቺን ብትሆኚ በመሄዱ እጅግ ደስ ሊልሽ ነው የሚገባው። በቃ ቢያንስ ጤነኛ ሆኖ ይመጣል። ከዛ በኋላ እንግዲህ ከአንቺ ጋር መሆን የሚፈልግ ከሆነ አንቺን ምርጫውን የሚያደርግ ቢሆንም ራሱ ጤነኛ ሆኖ ትክክለኛ ትላንት የምታውቂውን አብርሽ ተመኛቱን ግርግር ሁካታ ከመፍጠር ይልቅ ከቤተሰቡ ጋር ጤንነቱን እንዲጠበቅ የምትፈልጊ ሰው ነሽ። ምክንያቱም ባየሁት መሰረት ምክንያቱም የሆነ ገባሽ ለምኑም ነገር ጤነኛ ሆኖ ሲታይ ነው ጥሩ እና በዚህ በጣም ነው የማመሰግነው እና ያለውን ነገር እናሳውቅሻለን። ሄልዲ እኔም ደስ ይለኛል እና ደግሞ ደህና ትሆናለህ። እሺ ጋሽን ራሱ ካገኘው ቆይ አይደል? ስታገኛቸው በደንብ ደስተኛ ይሆናሉ ብዬ አስባለሁ። አንተ አይደል ደስተኛ ትሆናለህ? ቆይ ካገኛቸው ደስ ብሎ ማለት የምትሄደው እኮ ናፍቀውኛል ምናምን እንትን ነበር እኮ የሆነ ሰዓት ትዝ ካለክ አይደል? ስለዚህ አሁን ሄደክም ቢሆን ተዝናንተክ ፏ ብለክ ከቤተሰቦች ጋር ጥሩ ጊዜ አሳልፈክ ትመጣለህ። እሺ አብሽ ከዛ በኋላ ደግሞ ከሀገር ይዤ እወጣለሁ ያልኩህን ደግሞ ደህና ከሆንክ እንወጣለን። እሺ ዋናው ደህንነቱ ስለሆነ ነበረበት ቴክስት ከሀገር እንወጣለን የሽንስ ጉዳይ ያለኝ ነበር እኮ። አዎ ደህና ይሁንና የፈለገውን መወሰን ይችላል ከዛ በኋላ ዋናው ጤንነቱ ብቻ ይመለሳል። እኛ ፍላጎታችን ዋናው ጤንነቱ ነው እንጂ እናንተ ከሀገር መውጣት ወይ ደግሞ እናንተ እዚህ ሀገር መሆን እሱ እኛን አያስጨንቀንም። እናንተ እንደፈለጋችሁ መሆን ትችላላችሁ። ግን እኛ ዋናው አላማችን ወንድማችን መልኩ በምሽም ጉዳትሽም እኛ ቦታ ላይ የሆነ ሰው ነው መረዳት የሚችለው እንጂ ሩቅማ ለመፍረድም ለምንም ለሁሉም ነገር ስለሚያውቅ ከባድ ነው እና እኛ በሙሉ ጤናው ያብርሽ ሁሉ ነገራችን ነው አብርሽና እሱ ወጣ ነው አብርሃም እንኳን ጭራሽ ወደ ጋሼ ጋር እንሂድ የሚል ሀሳብ የመጣውና እውነት ለምናገር እንኳን ይዤ ወጣሁት ነው ያልኩት። ምክንያቱም በጣም ግብግባችን በስቶ ነበር። ጊዜ ከአብርሃም አንቺ ጋር እንኳን እንዲቀመጥ ምንም ፍቃድ አልነበረም እና ጊዜ ነይ አንቺንም አደራሽ ነው የምለው እንጂ እኔ እናንተ ጋር ከሆነ ምን ደስተኛ ነኝ። ኤፍሬምና ሩታ ግን ያው ደስተኛ አይደለሁም። ኤፍሬምና ሩታ በሚያደርጉት ነገር ማለት ነው እና ይሄንንም ነው አሁን አንቺን በጣም ማመስገን ለደቂቃ መቀመጥ አይፈልግም። ይበራል ነው የሆነ ነገር ተፈጠረ ይበራል ነው እና ያ ነገር ሰላም አልሰጠኝም ነበረ። ምክንያቱም ከቤተሰብ ጋር መሆን እያለበት ብዙ ነገር በፊት በጣም ብዙ እንመኛለንም ይሆናልም ደግሞ በእርግጠኝነት ከጤናውም ጋር ይመለሳል። አሁንም የተሻለ ነገር እያየን ነው። ያው አሁን ቤት ውስጥ ራሱ አሁን በቃ እንደዚህ ከኛ ጋር ራሱ አሁን እንደዚህ ተረጋግቶ እንትን ማለቱ ራሱ አንድ የተሻለ ነገር ነው። ማን ነው? በጣም ጥሩ ነው። በጣም ደስ ይላል። ማማኔ እንዴት ነህ? አለክ ስልክ ደውልልኝ ባታነሳ በሰላም ነው ወይስ አታንሳ ብላችሁት? አይ ምናልባት እንደዛ ነው ሊሆን የሚችለው። ምክንያቱም ያው እሷም እዚህ ነው ያለችው አይደለ? የሚሄድበትን ቀን ምናምን አልነገራችሁም። መንገድሽ ትክክል ስላልሆነ ሲሄድ
እኔ አልሰማም። መንገድሽ ትክክል ስላልሆነ ሩታ እንዴት እንንገርሽ? ኖ አይደለም። አንዴ ብዙ በመጀመሪያ ደረጃ ተረጋጊና አይደለሽም እምልሽን ስሚኝ። አንዴ ተረጋጊ። ያለት እንግዲያው በስነ ስርዓት ልናናግርሽ ብንሞክር እኮ በቃ